አዶናይና ጃኒ ሲጋቡ አይቻል አይ ቲንክ አሁን ተለያይተዋል መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው ስለዚህ አራት ልጅ ነው የምትወልዱት እግዚአብሔር ለአገልግሎት ይፈልጋል ማንን ነው የሚፈልገው አዶናይ እሺ አሁን ልጅቷን ትቷታል ራሷን ሱሳይድ ለማድረግ እንዲስ ሚዲያ ላይ አይመስልም ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይላል የሥራው ጌታ እግዚአብሔር አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው ድነ በእግዚአብሔር መንግስት ውስጥ ነው ማይ ይሄ ደግሞ በህይወትክ ላይ ይሆናል ፓስተር አዶናይ ሆነ ማለት ነው ይሆናል ፓስተር አዶናይ ይሆናል አትናደድ አልተናደድኩም አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው ይጠራል ሰው አይጠራም አይደለም ግን ግራ ገብቶኝ አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል አሜሪካ ነው እንግሊዝ ነው እንደዛ ያስደረገው እንግሊዝ